አሰሪዎቿንም እስር ቤት ለ6 ወር ገብተዋል። እንዲሁም ደግሞ የቅጣት ደግሞ እዛ ቅጣት ህገወጥ ሰራተኛ ቤታቸው በማሰራት እና ራሷንም ስላጠፋች በዚህ ልጅ ምክንያት አረቦቹ ራሱ እስር ቤት ገብተዋል ማለት ነው። እንዲሁም ደግሞ እቺ ልጅ ራሷን ያጠፋችበት ምክንያት የማይታወቅ ዘማሪ በጣም በቃ የእግዚአብሔር ሰው ነች የምትባል ልጅ አይነት ናት፣ የምትስቅ የምትጫወት። ነገር ግን ዛሬ ላይ ህይወቷን አጥፍታ ሚዲያ በሙሉ በሷ ፎቶ አጥለቅልቋል። ብዙ እህቶቻችንን ኮሜንታቸው ላይ እኔም በቅርብ ቀን የሚል ደስ የሚል እንዴ የምንከተለው ነገር እንወቅ እንጂ ራስ ማጥፋት አሁን የሚከተሉት ነገር ሆኖ ነው አይደለም። ሰላም ሰላም ውድ የማያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ በሚያሳዝን ሁኔታ ያው ወጣቶችን ተስፋ በቆረጡበት ዘመን አንዳንዴ ተደስታችሁ ስቃችሁ ስትታዩ ብዙ ሰው ውስጣችሁ ሊረዳችሁ አይችልም። ከፍቶኛል፣ ሰልችቶኛል፣ ደክሞኛል ለማለት ሁላ የማትችሉበት አቅም ላይ ልትደርሱ ትችላላችሁ። ምክንያቱም ተናግራችሁ የሚረዳችሁ ሰው ከሌለ መናገራችሁ ምንም ፋይዳ የለውም። ታዲያችን ልጅ አሁን ቲክቶክ ላይ ብዙ ልጆች ታውቁታላችሁ ብዬ አስባለሁ። ልጅቷን በጣም መዝሙር ላይ ትሰራለች፣ እንዲሁም የሚያሳስቁ ነገሮችን ጥሩ ጥሩ ነገሮችን እየሰራች ነበረ። ነገር ግን በማይታወቅ ነገር ብዙዎች እህቷም እንደተናገረችው የምታፈቅረው ልጅ እንዳለ ተናግራ ነበር። በመሀል ደግሞ አይደለም ብላ ምክንያቷን እኔም አላቅም ወደ ማለት ደግሞ ተመለሰች ማለት ነው። ነገር ግን እቺ ልጅ ራሷን ለማጥፋት ያደረሳት ነገር ምንድን ነው? አንዳንዴ ፍቅር በገንዘብ መንገዛ ይመስለናል። ፍቅር በገንዘብ የሚገዛ ነገር አይደለም፣ የፈጣሪ ስጦታ እንጂ ማለት ነው። እና እቺ ልጅ ምናልባት የምትወደው ልጅ በተለይ አረብ ሀገር ያላችሁ ሴቶች ከልባችሁ አዳምጡኝ እህቶቼ። እውነት ይህን ቪዲዮ የሚደርሳችሁ ከሆነ ማለት ነው ነጋችሁን ማሳመር በቀላሉ ትችላላችሁ። ስደት የመጣችሁት ለዓላማ ነው። ለ2 ዓመት ብለን መጥተን 4 5 6 ዓመት እንሰራለን። ጉልበታችን ያልቃል፣ ጤናችን እናጣለን፣ ብዙ ነገራችን እናጣለን። ወይ ደግሞ ከገንዘባችን አንሆን ወይ ከጤናችን አንሆን። ብዙ ነገር የአይምሮ ጭንቀት፣ ሰዎችን እኛን የመጥላት ነገር ወይንም ደግሞ ሁሉንም ሰው አገር ገብተን መኖር አንችልም፣ ሰዎች የሚያስቡን በማይሆን መንገድ ነው ብለን እናስባለን። ዛሬ ላይ መኖር ያለብን ስለ ራሳችን የምናውቀው ራሳችን ነን። አንድ ሰው ስደት ሲመጣ ብዙ ዓላማ አለው። ቤተሰብ የመቀየር፣ ራሱን የመቀየር፣ ቤተሰቡን መርዳት ባለበት አቅም መርዳት። እኔ ብዙ ጊዜ የምናገረው ነገር ቤተሰቦቻችን ማድረግ ባለብን ልክ ማድረግ። ስለዚህ እንዴት ነው ወደ ራሳችን የምንመለሰው? ቢያንስ እኮ እቺ ልጅ ራሷ ከምታጠፋ የፈለገ ነገር የፈለገ ችግር ሊሆን ይችላል፣ ያልፋል። ዛሬና ነገ አንድ አይደለም፣ ነገ የተሻለ ነው። ግን ምናልባት ይህ ልጅ በፍቅረኛዋ ምክንያት የሞተችው ምናልባት እርቃኗን ፎቶ ይዛ ብዙ ነገሮች ይኖራሉ። በቪዲዮ ያልሆኑ ነገሮች፣ ፎቶሾፖች አሉ። በአሁን ሰዓት የምታወሯቸው ወንዶች ላይ ከምን አይነት ወንድ ጋር ነው ያለሁት? ፍቅረኛ መያዝ ካለባችሁም ምን አይነት ነው? ማንነቱን ነው ማወቅ ያለባችሁ። አንዳንዶቻችሁ ኢትዮጵያ ላይ ገንዘብ አለኝ፣ ቤት አለኝ፣ የሆነ ነገር ይሉና ይቀርባችኋል። ከዛ እናንተ በቃ ማረፍ ነው የምፈልገው፣ እንደዚህማ ካለው እኔ ትንሽ ሰርቼ ትላላችሁ። ገንዘባችሁ ትሰጣላችሁ። መድረስ ያለባችሁ ቦታ ሳትደርሱ ህይወታችሁ ባጭሩን ታቀጩታላችሁ። እባካችሁ እህቶች፣ ወንድሞች፣ ስደት ላይ የምትኖሩ እህቶች ልንገራችሁ፣ ልባም ሴት ሆኖ ጠንካራ ናችሁ፣ ጀግና ናችሁ። ጀግና ሴት ደግሞ በጭራሽ አትሸነፍም። እና እቺ ልጅ ራሷን አጠፋች። ኦኬ፣ እህቷም አታውቅም፣ ማንም ጓደኞቿ ራሱ ቲክቶክ ላይ ባንድ ጠልቅልቅ አረዳረጉት ማለት ነው። እሺ፣ እርዳታ ተሰበሰበላት። አያችሁ፣ እናት የሚሰማ ስሜት አስቡት። ህይወታችን አንዳንዴ ምን ይሉናል ሳይሆን እንዴት መኖር እችላለሁ። ከፈለጋችሁ እኮ በነገራችን ላይ ማንኛውም ሰው ካልፈለጋችሁ ወደ ፈጣሪያችሁ ቀርባችሁ መኖር ትችላላችሁ። ኦርቶዶክስ እኮ አይሸነፍም።
በእምነታችሁ ከምንም በላይ ጠንካራ ከሆናችሁ አትሸነፉም፣ መሸሸጊያ አታጡ። ሁሌ ከሰዎች ከማውራት ይልቅ ብቸኛ ሆኑ። ብቻችሁን ማሰብ ያለባችሁ ነገር ሰከን ብላችሁ አስቡ። እንትና እንደዚህ ያደረገች እንትና እንደዚህ ተደረገላት ሳይሆን ራሳችሁን ሆኑ። ምንድነው አላማዬ? በጣም አንዳንዶቻችን ደግሞ ልክ የአረብ ሀገርን ህይወት እዛ ኢትዮጵያ ላይ መኖር እንፈልጋለን። ያ የማይሆን ነገር ነው። ደስተኛ ህይወት መኖር ከፈለጋችሁ ባላችሁ ነገር ደስተኛ ሆናችሁ ባላችሁ ነገር ምትኖሩበት ያክል ከያዛችሁ በቂያችሁ ነው። ሀገራችሁ ግቡ። ብዙ ልጆች አላችሁ። አሁን በዚች ልጅ አሁን ኮሜንቱን ታዩታላችሁ። ብዙ ቤተሰቦቼ ኮሜንቱን አዩት። እኔም በቀጣይ ነኝ፣ እኔም ተረኛ ነኝ። እንዴ እናንተ እንኳን ራሳችሁ ራስ ለማጥፋት ይቅርና ማለት ነው። ዛሬ ላይ እኮ የሞታችን ቀን ደረሰ አልደረሰ ብለን ራሱ እንዴት እንደምንፈራ ማለት ነው። እውነቴን ነው እፈራለሁ። ምክንያቱም ንስሐ ገብቼ ሀገሬን ገብቼ እናቴን አይቼ ቤተሰቦቼን አይቼ የፈለገ ነገር ይጉዱኝ ቤተሰቦች የፈለገ ነገር ያድርጉ። ምክንያቱም የራሴ ስህተት ነው ብዬ ስለምወስድ ማለት ነው። ስደት ስትመጡ እህት ወንድም የሆነ ነገር ትላላችሁ። ቀድማችሁ ለራሳችሁ አስቡ። ለራሳችሁ የሆነ ነገር ያዙ። ነገ ብታመም፣ ነገ ብወድቅ፣ ነገ አሰሪ ብታባረረኝ ሰው ቤት እስካላችሁ ማለት ነው። እውነቴን ነው። ሁሌ ዝግጁ ሁኑ። ሁሌ ዝግጁ። ለምሳሌ እኛ እናውቀውም እንጂ ሞት መቼ እንደሚመጣ እናውቅ፣ ግን ሁሌ ዝግጁ ሆነን አንጠብቀው። መሞታችን ሳይሆን ነጋችን የወደፊቱ ህይወታችን ነው ሁሌ እንትን የሚያሳስበን ማለት ነው። ነገር ግን ራሳችሁን ጭራሽ ኃጢአት አሁን እቺ ልጅ እሺ ጭንቀት ላይ ነበረች እንበል። ከጭንቀቷ እኮ የተገላገለች መስሏት ሞኝነት ነው ይሄ። ሞት መፍትሄ ሊሆን አይችልም በጭራሽ። ሞት መፍትሄ አይደለም። በርግጥ እውነቴን ነው። ሲደክም ሲሰለች ሞትን ያስፈኛል፣ ሞትን ያስናፍቃል። ነገር ግን ሞት በስነ ስርዓት ፈጣሪ ወደሱ ጠርቷችሁ ስትሞቱ እንጂ እኛ ራሳችን ሰቅለን ራሳችን በመድኃኒት ገለን ይሄ እኮ የሰይጣን ስራ ነው። የመረን ነው። እና እቺ ልጅ አሁን ብዙ ልጆች በሷ ፕሮፋይል ገብተው ራሴን ላጠፋ ነው እኔም በቀጣይ በ15 ዓመቴ መጥቼ አሁን 27 ዓመቴ 24 ዓመቴ ነው፣ ምንም ነገር የለኝም። ያው ስደት ከመጣው 15 ዓመቴ ነው፣ ምንም ነገር የለኝም። ጋይስ እንዴ ንቁ እህቶቼ ንቁ። ሞት ከምትናፍቁ ነገ ሰው ቤት ተሰቅላችሁ ሲጀመር አንድ ነገር ልንገራችሁ፣ እውነቴን ነው። ዛሬ ላይ አንድ አበሻ አንድ ኢትዮጵያዊ ሴት የሞተች ራሷን ሰቀለች፣ አሰሪዎቿ ታሰሩ፣ እንዲሁም ከመታሰርም አልፎ የገንዘብ አስቡት፣ ከገንዘባቸውም አልፎ እስር በማይመለከታቸው ነገር አስባችሁታል። እቺ ልጅ ምናልባት እሷን ቢገሉ ምን ቢሉ ልጅቷ ህገወጥ እስከሰራች ድረስ እነሱ እስካሰራዋ ድረስ አሁን ሌላው ሰው ራሱ እንደዚህ ልስራ ቢል አይቻልም። ምክንያቱም አንድ ኢትዮጵያውያን ምንድነው የምንባለው? እራሳቸው ያጠፋሉ፣ እብድ ናቸው ነው የምንባለው። ስለዚህ 20 ዓመትም 10 ዓመትም 7 ዓመትም ስሩ፣ 2 ዓመት የሰራችሁት ገንዘብ በቂያችሁ ነው። በቃ ሀገር ቤት ለሚኖረው ነገር ሀገር ቤት ለሚወራው ነገር ቦታ መስጠት የለባችሁ። እዛ የሚወራው ነገር እናንተ ከዛን ህይወት መራቅ፣ በቃ ሰላም ያለበት ቦታ መሆን። ሞት ግን መፍትሄ በጭራሽ ሊሆን አይችልም። እንዴ ወደ ሲኦል እኮ ነው የምትገቡት። እውነቴን ነው። እንኳን ራሳችን አጥፍተን ፈጣሪ በወሰደን ጊዜ ራሱ የሆነ ንስሐ ሳንገባ መልካም ነገር ሳንሰራ እንላለን። ታዲያ እንዴት ነው? መልካም ነገር ሰርተን ነው ወይስ ራስን ማጥፋት ንስሐ መግባት ነው? እህቶቼ እባካችሁ በጭራሽ በአሁን ሰዓት ብዙ እህቶች ህይወት እያለፈ ነው።
በድጋሚ እቺ ልጅ ሞተች፣ አሁንም ሌላ ልጅ ሞተች። እባካችሁ ውድ ቤተሰቦች እኔ እውነቴን ነው ብዙ ጊዜ ተናግሬ ያለው ብዙ ጊዜ ተስፋ ስትቆርጡ ጸሎት አድርጉ፣ ፈጣሪያችሁን አናግሩ። እኔ ነኝ እንጂ እኔ ሁሉም ልሆን አልችልም ብላችሁ አስቡ። የሰውን ህይወት ወደ አይምራችሁ አታስገቡ፣ ወደ ጭንቅላታችሁ። ብዙ እህቶች በአሁኑ ሰዓት ብዙ እህቶች ስንት ነገር እያየን ነው። ህይወታቸው በማይሆን ነገር ገና እድሜያቸው በለጋ እድሜያቸው ስደት ላይ መጥተው በቃ ይሄ የኛ ጥፋት ነው። ዛሬ እኮ እንማር፣ ቤተሰቦቻችን ምንም ጥፋት የለባቸውም በቃ። እና ወጣት የሆነ በሙሉ በአሁኑ ሰዓት ኃላፊነት አለበት። ኦኬ ኃላፊነት መወጣት ካቃተን አንችልም ማለት በቃ አንችልም። ስለ ራሴ እንጂ ስለ ሌላ ሰው ህይወት አልችልም ማለት ይቻላል እኮ። ለራሳችሁ ከሆናችሁ በቂ ነው። ትልቅ ነገር ነው። ራሳችሁ ከኖራችሁ ትልቅ ነው። ቤተሰብ የሚፈልገው እናንተ ሰላማዊ ህይወት እንድትኖሩ ነው የሚፈልገው። ገንዘብ ካስለመዳችሁ ደግሞ የራሳችሁ ችግር እንጂ የእነሱ ችግር አይደለም። ስለ ስደት ብዙ ነገር ተወራ፣ ብዙ ተባለ፣ ብዙ ነገር ተነገረ። ነገር ግን አንዱ የሚሰማ እና እህቶቼ እባካችሁ እኔ በእንደዚህ አይነት ቪዲዮ በጭራሽ ልሰራ አልፈልግም። ነገር ግን ብዙ እህቶች ይህንን ኮሜንት ሳይ አላስቻለኝም። እንዴ እውነቴን ነው፣ ወዴት ነው እየሄድን ያለ ነው? ውድ ቤተሰቦቼ ሰላማችሁ ይብዛልኝ። እግዚአብሔር በሰላም እንዳወጣን በሰላም ለሀገራችን ያብቃን። ሀገራችንም ሰላም ያድርግልን። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ ባይ።